ጠለቅ ያለ ነገር አንተም ስለዚህ ጉዳይ ባታውቀው ይሻላል። ብታውቀውም መዘዙ አንተ ላይ ነው የሚመጣው። ስለዚህ ማለት እንዳልኩ ነው። ይሄ ከአያቴ የወረስኩት ውርስ ነው። አያቴ ሁሌ ማታ ማታ እዚህ ትመጣለች፣ ይሄ የምታየው ቦታ ላይ ና ከሷ የወረስኩት ነው። አሁን በህይወት የለችም፣ ሞታለች። ና እሷ ከሞተች በኋላ ግን ያ ነገር ሙሉ ለሙሉ እኔን ተቆጣጥሮኛል። እና እሷ የምታደርገውን ነገር እያንዳንዱን ነገር አረጋለሁኝ እዚህ እየመጣሁኝ። ያ እሷ የምታደርገው ነገር ሙሉ ለሙሉ እኔን ተቆጣጥሮኛል እና ያስጨንቀኛል፣ ማታ ማታ ይረብሸኛል። እና ሁሌ እዚህ ያን ነገር ካረኩ በኋላ ነው ወደ ራሴ ስመለስ እንደ ኖርማል ሰው ቀጥ ብዬ የሚሄደው። ምንድነው የምታረጊው? አያትሽ ማታ ማታ ትመጣለች። ምንድነው የምታረጉ? አይተዋል፣ ቅድም እንዳየው ነው። ምንም የተለየ ነገር የለውም። ሰው ምን ጎዳበት ሲቹዌሽን ላይ አይደለም። እዚህ ጫካ ውስጥ ደግሞ ማንንም ይመጣ የለም። ማንንም እየረበሽን አይደለም። እየተማው ነው። አሁን ቴንሽንም እኮ ይሁንኩ ነው። እኔ አላቅም፣ ይቅርታ። ያንቺ መሰሎች ሊኖሩ ይችላሉ። እዚህ የሆነ ድምጽ እየሰማው ነው። በዛ ላይ መስጂድ እዚህ ጋር አለ፣ መቃብርም አለ ተብሏል። ምንድነው? ምን ጉድ ነው? ዋናው እዚያ እንዴ ታዲያ ዋናው ቦታ እኮ ይሄ ነው፣ የመቃብር ቦታ እኮ ነው። ያ ኃይላችንን የምናገኘው እዚህ የመቃብር ቦታ ላይ ነው። ሁሉ ነገራችንን አቅማችንን እንሰበስበው